ይሄ አንገቴን ግራና ቀኝ አዞረኝም ነበረ። ራስ ምታት ራሴንም ያመኝ ነበረ። ይህም የመዛልና እጅም የመደንዘዝን ሁኔታ ያጋጥመኝ ነበር። ዛሬ ግን ከዚህ በተደረገልኝ ሕክምና ድኛለሁ። የ3 ሳምንት ያክል የመርፌና የመድኃኒት ሰጠኝ። በዚህ በተቀባውና እንትን ባሉት ድኛለሁ። አሁን ደህና ነኝ። በጣም ነው እንደፈለኩ እዞራለሁ፣ እንደዚህ እንቀሳቀሳለሁ። ምንም ችግር የለብኝም። እጄም እንደፈለኩ እሰራለሁ። ምንም ችግር የለብኝም። ይንቀሳቀሳል። ምንም ችግር የለም። ጤነኛ ነኝ። ፊት ይሄ እንቅልፍም አጣ ነበረ፣ ራሴን እረበሽ ነበር። አሁን ግን በሰላም ተኛለሁ። እንቅልፍ ተኝቼ ነው የማድረው። ምንም ሕክምና ከተደረገልኝ በኋላ በጣም ድኛለሁ።那么像这个肩颈痛啊、各种疼痛啊这方面的问题的病人啊，来到我们医院找到我们中国医生，哎，那我们都会根据他的病情去进行了一个检查诊断，然后采用我们中医最有特色的一个治疗的方法，针灸穴位的针灸啊，然后呢配合我们中药。帮他呢去进行一个针对性的治疗。那像我们这位朋友的话呢，哎，他就是这个治疗了1个疗程，他就好了啊。那有的人的话呢，根据不同的情况，基本上我们就1到2个疗程都可以治好。好，那我也恭喜这位朋友的话啊，他是得到了康复。